ፓርት 3 ይዘን ወጥተናል። ዳይ ወደ ቪዲዮ። ቆይ ስንቴ ነው የምትገርዥኝ እንዴ? ማለት ቁስሉ ተቦርትፎልሻል። ጨርሽኝ ብዬ ነው አንቺ ጋር የመጣሁት። አልገባኝም። እስኪ አረፍ በል። ምን ሆኖ ነው? ኧረ እያየችው ነው። እኔም አንቺን አለማሰብ አቃተኝ፣ እሱም አለመቆም አቃተው። ኦ ማይ ጋድ ተነፋፋው ሲል ቁስሉ ጣጣጣጣ ይላል። ይቅርታ፣ ስነ ስርዓት ባለው መንገድ እንዳውቀችሁ ነው። የሆነ የምትወጉት ነገር ከሌለ በቃ የምር እኮ እንትን ማለት አያስፈልግም። ስቃያችንን እኮ ነው የምታበዙት። ፍቅር የቱ የሚበልጥ ይመስልሻል? ሁለቱም ዋጋ ያላቸው የማይነጻጸሩ ነገሮች ናቸው። ስሚ፣ ከክብር ሁሌም ፍቅር ይበልጣል። በክብር ውስጥ ፍቅር ላይኖር ይችላል፣ በፍቅር ውስጥ ግን ሁሌም ክብር አለ። ጨርሻለሁ። ተጨማሪ አንድ መድኃኒት ታዝላለሁ። መድኃኒቱን በትክክል የምትወስድ ከሆነ በተደጋጋሚ እዚህ መመላለስ አያስፈልግም። ሲቀደርስ? ኦኬ፣ አልጋ ልትሰጪኝ ነው ማለት ነው? እሱ ጥሩ ሀሳብ ነው። ተስፋማ ማይቆርጥ ነው ልጁ፣ ጎበዝ ነው። አቶ ሲሳይ፣ ለቀልደኛው ጊዜ የለኝም። ሊኖርሽ ግን ይገባል። ለራስ ጊዜ መስጠት አስፈላጊ ነው። ራሽ እንደ ሀሳብ ማለት ነው። እንደ ሀሳብ ሴቶች በአጋጣሚ ራሱ እዚህ ቦታ ላይ ከገባችሁ ወይ ወቅታችሁ እኛ እናንተን ሳናይ ገላችሁ ምናምን የምትጨርሱበት ነገር ሊኖር ይገባል። አሊያ ደግሞ በቃ ወንዶች ናቸው መስራት ያለባቸው። ስቃዩን ነዋ የምታበዙብን።